ወይኔ ያ ጀማ በወሬ ሲሰማና እከሌት እኮ እንደዚህ የሚባል ወሬና በአካል በራሳችሁ ደርሳችሁ ስታዩ ማለት ነው ይለያያል። በራሳችሁ ደርሶባችሁ የምትሰሙ ነገር እውነት ይመስላችኋል። እንደዚህ በወሬ ደግሞ የምትሰሙት በቲክታክ በምናምን የምትሰሙት ውሸት ይመስላችኋል። ግን ውሸት አይደለም። ወይኔ በጣም አልሐምዱሊላህ አንድ ሰው ለብዙ ሰው ትምህርት ሆነ ማለት ነው። አሁን ቅርብ ጊዜ ያገባች ጓደኛ አለችኝና በምን አይነት ስቃይ እንዳለች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ እንዴት ናችሁ? ባላችሁበት ሁሉ ሰላማችሁ ይብዛ። ወላሂ እኔ አንድ ለመጥበቅ አንድ ለሳሎን አንድ ለልጆች ክላስ ብዬ እመኝ ነበር፣ ቴሌቪዥን ማለት ነው። ወይኔ አያ ምን ነው ለሳሎኑ ብለሽ በቆም ሸትሉኝም መጥበቅ የምለው ጉድ ደግሞ ምን ትላላችሁ? ለራሴ አሳቀኝ። ወይ ከሀብታሞች ጎን ሆነን ከሀብታሞች የሚያጫውተን ነገር ብቻ ለኔ ግራ የሚገባኝ ነገር ማለት ነው። ከአፌ የወጣው ነገር ወደ ጭንቅላቴ ሴንድ ሳደርግ ለራሴ ያስቀኛል። እናንተ ብርድ ሊመጣ ነው መሰለኝ። ደስ ይላል፣ አየሩ በጣም ደስ ይላል። ሰላም ናችሁ ጓደኞቼ? እንዴት ናችሁ? ባላችሁበት ሁሉ ሰላማችሁ ይብዛ። ወዳችኋለሁኝ። አላህ ይጠብቃችሁ። ደካማ ጎናችሁን አላህ ሙልት ያደርግላችሁ። ያ ረቢ አላህ ሰፊ ርዝቅ አላህ ይረዝቃችሁ። ዲናችሁ ላይ ጠንካራ እንድትሆን አላህ ያግዛችሁ እላችኋለሁኝ። ቅርብ ጊዜ ጓደኛዬ ወደ ሀገር የገባች ጓደኛ ያለችና ቲቪ ይዛ ገባች። እናንተ ይቅርብኝ ተብሎም አይቻልም ለካ። በቃ ይቅርብኝ ትቼዋለሁ፣ ውሰዱት። በጥሩ ምላስ ማለት ነው፣ በጥሩ ንግግር በቃ ውሰዱት፣ አፉ ብያለሁ ማለት ራሱ አይቻልም ማለት ነው። ወይኔ አንዳንድ የኔ ምላስ ምን ልበል እኔ እኮ በቃ ብዙ ከጠየቁኝ እዛው ከስክሼ ጥለዋለሁ እል ነበር ማለት ነው። እና ቲቪ ምናምን 68 ኢንች ይዛ ገባች። ቲቪው ብቻ ተውት፣ ላኢላሀ ኢለላህ ነው ቲቪው። በጣም ትልቅ ነው፣ ሰፊ ነው። ቆም ብዬ ሳስብ መጀመሪያ ወይኔ ይሄማ ቤትሽ ብገባ ቤትሽ በቃ ሀይር ነገር ገብቶ ነበረ እላታል አልኳት ማለት ነው። እኔ አንደኛው ነኝ እንዲገባ እንትን ያረኳት ያነሳሷት። ቆም ብዬ ሳስበው ደግሞ አሁን መከራው ከመጣ በኋላ ቆም ብዬ ሳስብ ደግሞ ቆይ ምን ብዬ ነው እንደዛ ለምን ያልኳት? ምን ልታረግበት ነው? እዛ ሳሎን ይከተላል። ሰላም አለይኩም። መቼም የሆነ እንግዳ ሳይመጣ ሳሎን አንገባም እኛ። የሆነ እንግዳ ሲመጣ፣ የሆነ አዚማ ሲመጣ፣ የሆነ ነገር ሲመጣ ነው ሳሎን የሚከፈተው እንጂ እኛ ሀገር ሁሌ ሳሎን አንቀመጥም። ወይ ኩሽና ነው የምንቀመጠው ወይ ሲቲንግ ሩም ትንሽ ሩም ነው የምንቀመጠው እንጂ ትልቁን ሳሎን የሚከፈተው ለአንዳንድ ቁም ነገር እንጂ ዝም ብለን አንከፍትም። ቆይ እስኪ ይሄንን ይይዙኝውን ይሄን መኪና ተደግፌ እንኳን እንደዚህ ቪዲዮ ልስራ እስኪ ምን ትሉኛላችሁ? እስኪ እንደዚህ ተደግፌ ይሄንን እንደው አይታወቁም እኮ ይሄው ተደገፍኩኝ። ከእንደዚህም አለ እንደው ፎቶ እንኳን ልነሳበት እስኪ እንደዚህ ይመቱኝውን እንደ ያጀማ በካሜራ አይተው ይመጡብኝውን ውስጥ ይፈራል። ራቅ ይቅርብኝ። አላኩልሃል ኢንሻአላህ አፈር እናስፈላታለን ያለ ፍቃዱ ከሆነ ማለት ነው። አላኩልሃል 68 ኢንች ነው ይዛ ያገባችሁ። ቆዩ እስኪ አንዳንዴ ይሄ ምን መስላችኋል? ይሄንን እንትን ፒክቸሩን አያችሁት? አይብር በስንት ነገር አይወጣ። አሁን ይሄ የታደሰበት እንደው ለኔ ቢሰጡኝ ነው ህይወት የምቀይርበት ምን ነበረበት ወላሂ አንዳንዴ ውጪ ይሉኝን እንደናንተ እስኪ ውጪ ካሉኝ ጉዴ ፈላ ዋረዳለሁ። ይሄው ጎጆ ቤት ወላሂ በጣም ነው የሚያምር ማሻአላህ። አሁን እንደዚህ አይነት ቤት ይሄው እንደዚህ አይነት እስኪ ላሳያችሁ። ቆይ ይሄ ቤት ነው። ይሄ ቤት እንደዚህ አይነት ቤት ሰርተን ቡና ሻይ ብናፈላ እዚህ ጋር ለመቀመጥ ስንቱ ይረባረብ ነበር። እንደው እኛ ሰው ሀገር እስከ መቼ ድረስ እድሜያችንን እንጨርሳለን? ወይኔ ያ ረቢ እንደው ልጆቼ ሲያድጉ ደግሞ ጭራሽ ምን አሰኘኝ፣ እንደዚህ አይነት ልጅ ምን አለ 4 ባረኩ ምን አለ 3 ባረኩ እያልኩኝ ውስጤ ይናደድ ጀመረ ማለት ነው። ለካ ልጆች ሲያድጉ
ይባስ ፍቅራቸው ይጨምራል ለካ። እኔ ትንሽ እያሉ ብቻ መሰለኝ የሚወደዱትና ሲያድጉም ፍቅራቸው ይጨምራል ማለት ነው። ፍቅራቸው ይጨምራል። ወላሂ ወልዳችሁ እዩት። ልጅ ያልወለዳችሁ ወልዳችሁ ቶሎ ውለዱ። አላኩል ሀል ይዛ ገባች ጉምሩክ ላይ። ስንት ብትጠየቅ ጥሩ ነው? 3 ደቂቃ ልስጣችሁ። 10 ብር 10 ሺህ 20 ሺህ የሚል እኮ አይጠፋም። 1 2 3 ልመልስላችሁ ነው። 200 ሺህ ተጠየቀች። 200 ሺህ። ከዛ እንባ ተናንቋት ሪከርድ አረገችልኝ። እኔ እዚህ ጋር ቅስሜ ተሰበረ። ቁጭ አልኩኝ። ከስተምሮች እኮ ይዞራሉ። ደግነቱ ጓደኛ ያለች ጓደኛ እያስተናገደች ባይሆን ቻይና ወዲያውኑ መጥቶ ውጪ የሚለኝ ይመስለኝ ነበረ ማለት ነው። ቅስሜ ተሰበረ። ቁጭ አልኩኝ። እናንተ ወይኔ እዚህ 20 ኪሎ ሆነ። 20 ኪሎ በ7 ሳንቲም ነው ያሰቡላት። 20 ኪሎ ይዛ ገባች። እዛ 200 ሺህ ተባለች። ከዛ ስታለቃቅስ ነው መሰለኝ 160 ሺህ ተባለች። 165 ሺህ ተባለች። ግን ወላሂ ሲሪየስ ነው። ከዛ ግራ ገባት። በቃ አልተስማማችም። ቅሬታ አስገቢ፣ ነገ ተመልሰሽ ቅሬታ አስገቢ ተባለች። ከዛ ወደ ቤቷ ሄዳ አስቡት እንግዲህ ማረፊያ ሰዓት። ደግነቱ ቲቪ አልገዛችም። እዚህ ጋር ደግሞ ደስ የሚል ነገር ቲቪው ገዝታ አይደለም መዳሞች ሰጥተዋት ነው። 68 ኢንች በቃ በር በሉት፣ ፍሬንች ዶር በሉት። ፍሬንች ዶር ብትሉት ያን ያስማማችኋል፣ ቲቪው ማለት ነው። ከዛ በኋላ በማግስቱ መታ ቅሬታ ስታቀርብ ምንም ማድረግ አንችልም አሏት። እሺ በቃ ምንም ማድረግ ማትችሉ ከሆነ ምን አለቻቸው? ቲቪውን ውሰዱ ትላቸዋለች። በቃ ቲቪውን ውሰዱ፣ ሌላ እቃይን ሌላ ካርጎይን አወጣለሁ ብላ ስትል ኦኬ ሶኬቱን አምጪ ትባላለች። እቺ ልጅ ሶኬቱ ይዛ አይደለም የሄደችው። እኔ እንጃ ይዛ ሄደች፣ ብቻ ሶኬቱ አልጠፋ፣ ሶኬቱ አልተገኘም። እኔ ሮቶ ውስጥ ምናምን እኔ አላየሁትም፣ አላሰብነውም። እኔ እንጃ አላቅም። ከዛም በኋላ የለም የት እንዳለም አላቅም። የለም ሰዎቹ ሊጥሉ ሲሉ ነው እኔ ያነሳሁት። እኔ እንደዛ አይነት ይጠየቃል ብዬ አላልኩም ነበረ ብለ ትላለች። አይ እኔ በኋላ ችግር ስለሆነ በኔ ላይ ችግር ስለሚመጣ ሶኬቱን አምጥተሽ መስራት ያለ መስራቱን አስቡት። ብቻ መስራት ያለ መስራቱን እርግጠኛ ሳልሆን አልቀበልሽም አለቻት። ከዛ ስታለቅስ አንደኛው አይቶ እስኪ ወደዛ ሂጂና ለሷ አማክሪው ምናምን ነገር ይላታል። እሺ ብላ ሄዳ ወደዛ ስታማክር አይ ትቀበልሻለች፣ አስቡ ብቻ ትቀበልሻለች፣ እኔ አወራታለሁ ምናምን ነገር ይላል። ሄዶ ሊያወራት ሲል እሷ ለምሳ ወጣች። ከዛ ምን ሆነ ነገሩ? ከእንደገና ነገ ነይ። እናንተ ምን አይነት ጉድ ነው? ምን አይነት አሁን እኛ ኦኬ ያኒ አዲስ ቢሆን እሺ አሮጌ ነው የሰራ ነው፣ አሮጌ ነው ያስታውቃል እንደሰራ። ስንት አመት የሰራ ነው አረብ ቤት። እንግዲህ አስቡት ብቻ ሰቀቀኑን ብቻ አስቡት። ከዛ ምን ሆነ? አሁንም ልሰጣት መሰላችሁ? መጨረሻውን ብቻ አላህ ያሳምር። እኔ በቃ ሰረስኩት። እኔ 3 ቲቪ ለመያዝ ነበረ ፍላጎት፣ ሚዲየም የሆነ ቲቪ ማለት ነው። ሀገራችን ለካ ጎግል ውስጥ ገብተው እንደዚህ አይነት ኢንች ብለው ሰርች አድርገው እዛ ኢትዮጵያ ከሚገዛው ዋጋ እጥፍ አድርገው ነው 2 እጥፍም ሳይሆን 2 እጥፍ አድርገው ነው እንትን የሚሉት ለካ እዛ ቀረጥ የሚጠይቁት። ይሄንን ያያችሁ እህቶች ቲቪ ፍሪጅ ምናምን ነገር እወስዳለሁ ብላችሁ የምታስቡ እህቶች ወላሂ ነው የምላችሁ። እኔ ወላሂ አልልም፣ በውሸት ወላሂ አልልም። ሁሌም አወራችኋለሁ፣ ተጠንቀቁ። የገዛችሁም ካላችሁ ሽጡና እዛ ሀገራችሁ ግዙ ማለት ነው። ሀገራችን ርካሽ ነው፣ በየአይነቱ አለ። ኦሪጂናሉ አለ፣ ፎርጂዶ አለ፣ ሁሉም ነገር አለ እንደ ዋጋው ማለት ነው። አሁን ይሄ ቲቪ 100 ብር አይሄድም። እዛ ልግዛ ብትል 100 ብር አይሄድም። ግን የሚያስከፍሏት 160 እጥፍ ነው። የእጥፍ 2 እጥፍ ያስከፍላሉና ይሄንን ልላችሁ ወዳለሁኝ። ለጊዜው ያለኝ መረጃ ይሄ ይመስል ነበረ።
ግን ሰብስክራይብ አድርጉኝ በአላህ። ከእናንተ እኮ አይቀንስም፣ ለእኔ ግን ይጠቅመኛል። ለአላህ ብላችሁ ብዙዎቹ እንደዛ ብለው ይላሉ፣ ግን በአላህ አልላችሁም። ላይመቻችሁ ይችላል፣ ግን ለእኔ ደስታዬን የሰው ደስታ የሚያስደስተው ሁሌም ጥሩ ሰው ነው፣ በጎ ሰው ነው አይደለ? ሰብስክራይብ አድርጉኝ፣ ከዛ ላይክ አድርጉኝና ከዛ አለፉ። ጅዛችሁን አላህ ይክፈላችሁ፣ አላህ ይጠብቃችሁ። ሰላም አለይኩም።